ሰላም ዛሬ በአዲስ ቪዲዮ ተመልሰናል። በዛሬ ቪዲዮ የምናየው በኤአይ የሚተኩ ስራዎች እንዳለ ሁሉ በኤአይ የሚፈጠሩ አዳዲስ ስራዎችን ዛሬ እንማራለን። ያ ስራዎች የት በየትኛው ሴክተር ላይ ይሰራል፣ በየትኛው ሴክተር ላይ ሄደን ነው ስራ ማግኘት የምንችለው የሚለውንም አብረን እናያለን። ኤአይ በነገራችን አሮጌውን ስራ ብቻ ተክቶ ስራ እድልን አያሳጣም፣ ሌላ የስራ እድልንም ይፈጥራል። ያ ማለት በጣም ትልቅ እድል ነው ለነቁት ለሚማሩትና እንደኔ አዳዲስ ነገሮችን ማወቅ ለሚፈልጉ ለምትሹ ወገኖቼ በጣም ጠቃሚ መረጃ ነው። ዛሬ በኤአይ የሚተካ ስራዎችን አይደለም የምናየው፣ በኤአይ የሚፈጠሩ የስራ እድል ነው የምናየው። ኤአይ ብዙ ስራዎችን ተክቷል። በነገራችን እነ ካስተመር ሰርቪስ አሁን እየተተካ ነው። ኮል ኦፕሬተር አሁን በቅርቡ የሚቀር ነው፣ ደግሞ እየቀረ ነው፣ በኤአይ እየተተኩ ነው። እነዚህ አይነት ስራዎቹ በኤአይ እንደተተኩ ሁሉ በኤአይ ደግሞ የሚፈጠሩ አዳዲስ ስራዎች ይኖራሉ። ያንን ስራዎች ዛሬ ደግሞ በዚህ ቪዲዮ አዲስ ስራዎችን እንመለከታለን። በተጨማሪ አዲሱ የሙያ እድሎች ይፈጠራሉ። እነዚህ ሙያዎች በጣም ጠቃሚ ደግሞ አሁን ትሬንድ እየሆኑ የመጡ ሙያዎች ናቸው። ደግሞ የእነዚህ ስራዎችንም በየት ነው መስራት የምንችለው፣ በየትኛው ስራ ዘርፍ ላይ ነው፣ የትኛው ኢንዱስትሪ ላይ ነው መሰማራት የምንችለው የሚለውንም በዚህ ቪዲዮ አካተን እንማራለን። ይሄ ቪዲዮ ይጠቅማል ለምትሉ ሰዎች ሼር አድርጉ፣ እንዲጠቅማቸው እንዲማሩ። እነዚህ አይነት ሙያዎችን አብሮ ራሳቸውን አፕዴት ለማድረግ ለምሹ ወጣቶች ወገኖች ሼር እንድታደርጉ እጋብዛለሁ። ይህንን ማታቆኝ ተመስገን ይባላለሁ። በዚህ ዩቲዩብ ቻናል እነዚህ አይነት ጠቃሚ መረጃዎችን በየሳምንቱ ሼር ማድረግላችሁ ይሆናል። ከቴክኖሎጂ ጋር በተገናኘ አዳዲስ እውቀቶችን እንማራለን። ኤአይ ወዴት እየሄደ ነው? ኤአይ ምንስ ይዞ ይመጣል? ኤአይ ጉዳትስ ምንድነው? ጥቅሙስ እንዳለ ሁሉ ሳይድ ኢፌክትም ይኖራል። እነዚህ ትምህርቶችን በዚህ ዩቲዩብ ቻናል አብረን እንማራለን። ዛሬ በኤአይ ምክንያት የተፈጠሩ አዳዲስ ስራ እድሎችን እንማራለን። ደግሞ ያንን ስራም እንዴት እንሰራለን፣ በየትኛው ኢንዱስትሪ ላይ ነው ይህን ስራ ይዘን ሄደን መስራት የምንችለው የሚለውን በሰፊ በዚህ ቪዲዮ የቻልነውን ያክል እንወያያለን። መጀመሪያ ላይ የመጣ አዲስ ስራ ኤአይ ምክንያት የተፈጠረው ስራ ምንድነው? ፕሮምፕት ኢንጂነሪንግ ነው። ፕሮምፕት ኢንጂነሪንግ ማለት መመሪያ የሚያዘጋጅ ባለሙያ ነው። ይሄ ማለት መመሪያ የሚያዘጋጅ ስላችሁ ቻት ጂቲፒ ላይ፣ ጀምናይን ላይ፣ ክላውድ ላይ እነዚህ አይነት ፕላትፎርሞች ላይ አዳዲስ የመጡ ኤአይ ሞዴሊንጎች ላይ መመሪያ የሚያዘጋጅ ባለሙያ ያስፈልጋል። ይሄ ማለት እነዚህ ቻት ጂቲፒ፣ ጀምናይን፣ ጉግል ክላውድ እነዚህ መመሪያን ተጠቅሞ ወይንም ፕሮምፕትን ተጠቅሞ አዳዲስ ፕሮዳክቶችን ይሰጣል። እነዛ ፕሮዳክቶችን እንዲሰጥ የሚያደርግ ፕሮምፕት ወይንም መመሪያ የሚያዘጋጅ ባለሙያ ማለት ነው። እነዚህ ሙያዎች በየትኛው ኢንዱስትሪ ዘርፍ ላይ ነው መጠቀም የሚቻለው የሚለውን ስናይ ኤአይ ሶፍትዌር ካምፓኒ ላይ ነው። አሁን ለምሳሌ አንደኛ ላይ የተቀመጠው ኤአይ ሶፍትዌር ካምፓኒ ላይ እነዚህ ፕሮምፕት ኢንጂነሪንግ በሰፊ የሚሰሩ ሙያዎች ናቸው። ሌላ ደግሞ ሶፍትዌር አስ ሰርቪስ ፕላትፎርም አማዞን በመሰለ ጉግል ክላውድ በመሰለ እነዛ ሶፍትዌር አስ ሰርቪስ በመሰሉት ላይ እነዚህ ፕላትፎርሞች ላይ እነዚህ አይነት ሰርቪስን እንደዚህ አይነት ሙያዎችን አፕላይ ማድረግ ትችላላችሁ። እነዚህ ሌላ ደግሞ ዲጂታል ማርኬቲንግ ኤጀንሲዎች ላይ እንደዚህ አይነት ስራ ይወጣል። አሁን ፕሮምፕት ኢንጂነሪንግ ባለሙያ በፕሮምፕት ላይ ጎበዝ የሆነ ፕሮምፕትን ማዘጋጀት የሚችል ባለሙያ ብሎ አንዳንድ ዲጂታል ማርኬቲንግ ኤጀንሲዎች ማስታወቂያን ያወጣሉ። ይሄ ማለት ኤአይ አንድን ቪዲዮ ወይንም ኢሜጅን ወይንም ተከስትን እንዲያዘጋጅ ወይም ብሎግ ፖስትን እንዲያዘጋጅ የሚያደርግ መመሪያን የሚያዘጋጅ የፕሮምፕቲንግ ወይም መመሪያ ባለሙያ ፕሮምፕት ኢንጂነሪንግ ወይም የመመሪያ ባለሙያን ይፈልጋሉ። ሌላ ደግሞ ስታርታፕ እነ ቻትቦት እና ኤአይ አፕስ የመሰሉት ስታርታፕ ቢዝነሶች ላይ እነዚህ ፕሮምፕት ኢንጂነሪንግ ባለሙያ ይፈልጋል። ሌላ እነዚህ ፕሮምፕት ኢንጂነሪንግ ባለሙያ ሆናችሁ ሌላ ተጨማሪ ደግሞ በሪሞትሊ
ፍሪላንሲንግ፣ አፕወርክ ላይ፣ ፋይበር ላይ እነዚህ ሙያዎችን እዛ ላይ አፕላይ አድርጋችሁ መስራት ትችላላችሁ። ሁለተኛ ላይ ደግሞ ኤአይ ኮንተንት ክሬተር ነው። ኤአይ ኮንተንት ክሬተር ማለት ኤአይን ተጠቅማችሁ ኮንተንትን ማዘጋጀት፣ ይዘትን ማዘጋጀት እንደማለት ነው። ኤአይን በመጠቀም ለተለያዩ ሶሻል ሚዲያዎች ኮንተንትን ማዘጋጀት። ለምሳሌ እዚህ ጋር ያውን ኤአይ ኮንተንት ክሬተር ስነሳ ዩቲዩብ አውቶሜሽን አብሮ ይነሳል። ዩቲዩብ አውቶሜሽን፣ ቲክቶክ አውቶሜሽን፣ እነዚህ አሁን በሰፊ እየተሰራ ያለው ስራዎች ናቸው። ኮንቴንትን የሚያዘጋጀው ኮምፕሊትሊ ኤአይ ነው። ኤአይ ኮንቴንትን ያዘጋጃል። እናንተ የምትሰጡት ፕሮምፕት ነው። ፕሮምፕትን ብቻ ትሰጣላችሁ። እናንተ የሰጣችሁትን ፕሮምፕት እሱ ወደ ፕሮዳክት ይቀይራል። ያ ማለት ወደ ቴክስት ሊሆን ይችላል፣ ወደ ኢሜጅ ሊሆን ይችላል፣ ወደ ቪዲዮ ሊሆን ይችላል፣ ወደ ብሎግ ፖስት ሊሆን ይችላል። ወደ እነዚህ የሚቀይር ስራ ዘርፍ ማለት ነው። እዚህ ጋር ሞር አቴንሽን ሰጣችሁ ተከታተሉ እምላችሁ። ሌላ ምንድነው ይሄውን ዩቲዩብ አውቶሜሽን ለመስራት ትልቅ እውቀት የምታገኙበት ሴክተር ነው። ኤአይ ኮንተንት ክሬተር ማለት እዚህ ሴክተር ለእናንተ በሰፊ የስራ ዕድል ማግኘት የሚችሉበት ነው። ቲክቶክ አውቶሜሽን ኮምፕሊትሊ ኮንቴንትን የሚያዘጋጀው ወይም ይዘትን የሚፈጥረው ኤአይ ነው። እናንተ የሚሰጡት ፕሮምፕቱን ብቻ ነው፣ መመሪያን ብቻ ነው። ሌላ ደግሞ ዲጂታል ማርኬቲንግ ሴክተር ላይ እነዚህ ኤአይ ኮንቴንት ክሬተሮች ይፈለጋሉ። ዲጂታል ማርኬቲንግ ኤጀንሲ ላይ ቅድም እንደነገርኳችሁ አንዳንድ ኤጀንሲዎች አንድን ፕሮዳክትን የሚያስተዋውቅ ቪዲዮም ይሁን ኢሜጅም ይሁን ቴክስትም ይሁን ኤአይ እንዲያዘጋጅ ይፈልጋሉ። ያ ማለት ኤአይ ያዘጋጀው ኮንቴንት ማለት ነው። ሚዲያ እንደ አድቨርታይዚንግ ሴክተር ላይ የተሰማሩ ሰዎች እነዚህ አይነትን ይፈልጋሉ። ፐርሰናል ብራንዲንግ፣ አንዳንድ ፐርሰናል ብራንዲንግ አሁን በኤአይ ቢልድ መደረግ ጀምሯል። ሌላ ደግሞ ኦንላይን ኤዱኬሽን ሴክተር ላይ ነው። ለምሳሌ አንዳንድ ኢለርኒንግ ሰርቪስ የሚሰጡ ካምፓኒዎች ኤአይ ያዘጋጀውን ቱቶሪያልን ይፈልጋሉ። ይሄ ደግሞ ኮምፕሊትሊ ቱቶሪያሉ የተዘጋጀው በኤአይ ነው። ኤአይ ቱቶሪያልን ያዘጋጃል። ቪዲዮ ሊሆን ይችላል፣ ቴክስት ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ ሮድማፕ ሊሆን ይችላል። የተለያዩ የኤአይ ኮንቴንቶችን የሚያዘጋጀው ኤአይ ነው። ይሄንን ኤአይ ኮንቴንት ክሬተር ባለሙያ የሆኑት የሚሰሩት ስራዎች ናቸው። በሰፊ የሚሰራ ስራ ነው። በነገራችን በግልም ዩቲዩብ ቻናል ከፍታችሁ ኤአይ ያዘጋጀውን ኮንቴንት አፕሎድ እያደረጋችሁ ዩቲዩብን ሞኔታይዝ ማድረግ ትችላላችሁ። ቲክታክን ሞኔታይዝ ማድረግ ትችላላችሁ። ካልሆነ በእነዚህ ኤጀንሲዎች ላይም ተቀጥራችሁ መስራት የሚችሉበት ኦፖርቹኒቲ ነው። ሌላ ሶስተኛ ላይ የምናየው ደግሞ ኤአይ አውቶሜሽን ስፔሻሊስት ነው። ኤአይ አውቶሜሽን ስፔሻሊስት ማለት አንድ የነበረውን ቢዝነስ አውቶሜት የሚያደርግ ማለት ነው። አንድ ቢዝነስ የራሱን የሆነ ሲስተም ይኖራል፣ ሶፍትዌር ይኖራል። ያንን ሶፍትዌር አውቶሜት የማድረግ ነው። ይሄ ኤአይ አውቶሜሽን ስፔሻሊስት ባለሙያ ተብሎ ይጠራል። እነዚህ በተለይ ሴልስ ላይ የተሰማሩ፣ ኤችአር ላይ የተሰማሩ፣ ማርኬቲንግ ላይ የተሰማሩ ሶፍትዌሮችን የነዛ ሶፍትዌሮችን አውቶሜት የማድረግ ነው። ለምሳሌ ኤክሴል ላይ የተሰራውን ስራ የትም ኤሪያ ላይ ሆኖ አክሰስ እንዲያገኝ የማድረግ ችሎታ ማድረግ ነው። ለምሳሌ ኢኮሜርስ ላይ፣ ባንኪንግ እንደ ፋይናንስ ቴክኖሎጂ ላይ፣ ሶሻል ሚዲያ ኤጀንሲ ላይ፣ ኮንሰልቲንግ ኤጀንሲ ላይ፣ እነዚህ ኤጀንሲዎች ላይ ሲስተም ይኖራቸዋል፣ አንድ ሶፍትዌር ይኖራቸዋል። ያንን ሶፍትዌር አውቶሜት የማድረግ ነው። ይሄ ኤአይ አውቶሜሽን ስፔሻሊስት ተብሎ ይጠራል። ይሄ አሁን በኤአይ ምክንያት ከተፈጠሩ ስራዎች አንዱ ነው። አራተኛ ላይ የምናየው ደግሞ ኤአይ ትሬኒንግ ወይንም ዳታ አናቶተር እንደማለት ነው። ይሄ ማለት ምንድነው? አንድ ኤአይ ሞዴል ይማራል፣ ቋንቋን ይማራል፣ ዳታን ይማራል፣ ሞዴሊንግን ይማራል። እነዚህ ሲማር አንድ ኤአይን የሚያስተምር ኤአይ አስተማሪ ማለት ነው። ኤአይ በነገራችን ባለፈው ቪዲዮ ላይ እንዳየነው እኛ ያስተማርነው ሰው ልጅ ያስተማረው የሰው ሰራሽ አስተውሎት ማለት ነው። ይሄ ማለት ሰው የፈጠረው አስተውሎት እንደማለት ነው። ይህንን ስላችሁ ያ የፈጠረው አስተውሎት ነው። ይሄንን
ኤአይ እንዲማር የሚያደርግ ባለሙያ ማለት ነው። ለምሳሌ ኤአይ ሪሰርችንግ ካምፓኒ፣ አንዳንድ ካምፓኒዎች አሉ ኤአይን ሪሰርች የሚያደርጉ ኤአይን ሪሰርች አድርጎ ኤአይ ላይ ሰርች የሚሰሩ፣ ላንጉዌጅንግ ሞዴል የሚያስተምሩ፣ ኢሜጂንግ ኤአይ ፕሮጀክቶችን የሚሰሩ እነዚህ ካምፓኒዎች እነዚህ አይነት ባለሙያዎችን ይፈልጋሉ። አንዳንድ አሁን ዩኒቨርሲቲዎችን በላብ ደረጃ እነዚህ አይነት ሙያዎችን እየፈለጉ ነው። ኤአይን የሚያስተምር ባለሙያን ይፈልጋሉ። ሌላ ደግሞ ኤአይ አፕ ወይንም ሶፍትዌር አስ ኤ ሰርቪስ ቢልደር ማለት ነው። ይሄ ከዚህ በፊት በአንድ ቪዲዮ ለቅቄያለሁ። ኤአይን ተጠቅሜ የሰራሁት ሶፍትዌር ብዬ በሰራሁት ቪዲዮ ላይ ልክ እንደዛ ሶፍትዌር ካምፓኒዎች እነዚህ በዚህ ሙያ ላይ ተሰማሩ ኤአይን ተጠቅሙ አፕን የሚሰሩ ዌብሳይትን የሚሰሩ ቻትቦትን የሚሰሩ እነዛ ባለሙያዎችን ይፈልጋሉ። ሌላ ኤአይ ኮንሰልታንሲ ነው። ኮርፖሬሽን፣ ገቨርንመንት፣ ፕሮጀክት፣ ኤንጂኦ እነዚህ የመሳሰሉት ኤአይን ኮንሰልት የሚያደርጉ ኤአይ ኮንሰልታንሲ እነዚህ አይነት ሙያዎችን ይፈልጋሉ። እነዚህን ካየን በሰፊ እነዚህ ስራዎች አሁን እየተሰሩ የሚገኙ ናቸው። እናንተም ይህ ቪዲዮ ይጠቅማል ብዬ ተስፋ አደርጋለሁ። ይህንን ቪዲዮ እስከ መጨረሻ ስለተከታተላችሁ እጅግ አድርጋ አመሰግናለሁ። በቀጣይ በሰፊ የምመጣላችሁ አንድ ቶፒክ አለኝ። ያን ቶፒክ በሰፊው አሁን ኤአይ በኢትዮጵያ ምን ይመስላል የሚለውን አብረን እናያለን። እነዚህ ስራዎች አሁን ሃይላይትሊ የተጀመሩት ናቸው። ጂፒሊ ላይ ለወደፊቱ ኢትዮጵያ ወደ ዲጂታላይዝድ እየገባች ስትመጣ ሞር የሚጀመሩ በሰፊ የሚፈጠሩ ስራዎችም ይኖራሉ። እነዚህ አሁን ሃይላይትሊ የተጀመሩ ስራዎች ናቸው። በኤአይ የሚተኩ ስራዎች እየሰፉ በሄዱ ቁጥር ደግሞ ኤአይ የሚፈጥሩ ስራ እድሎችም በሰፊ እየተፈጠረ ይመጣል። እነዚህ አይነት ጠቃሚ መረጃዎችን በዚህ ዩቲዩብ ቻናል ሼር ማድረግላችሁ ይሆናል። ስለተከታተላችሁን እጅግ አድርጋ አመሰግናለሁ። በቀጣይ ቪዲዮ እንገናኝ። መልካም ቆዩ።